በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የቻናላችን ቤተሰቦች እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን እስከዚህ ሰዓት ቆያችሁ። እንደየሰዓት አቆጣጠራችሁ በያላችሁበት የእግዚአብሔር ሰላምና ጸጋ ከሁላችሁ ጋር ይሁን። እንኳን ወደ ሰኑ ኬተሪንግ ወይም ሰኑ አገልግል የዩቲዩብ ቻናል በደህና መጣችሁ እያልኩኝ እንግዲህ ስለጠፋው በጣም ይቅርታ። ትንሽ ክረምቷ እና ራስ ቤት ከበድ ትላለችና ጉንፋን ቤጤ ነገር አጫውታኝ ለቀረጻ የሚሆን ድምጽ ስላልነበረኝ ነው ይቅር በሉኝ። እንግዲህ ዛሬ ባለፈው እንደነገርኳችሁ ከመጽሐፍ ቅዱስ ጋር አያይዤ ስለ ክርስቲያናዊ አመጋገብ ይዤላችሁ እመጣለሁ እቀርባለሁ ባልኩት መሰረት ዛሬ ነው ተከስቻለሁኝ። ቻናላችንን ስትጎበኙ ወይም ወደዚህ ቪዲዮ ስትገቡ ላይክ እና ሼር በማድረግ እንዲሁም ሰብስክራይብ በማድረግ ለወዳጅ ለጓደኞቻችሁ በመላክ ቪዲዮን ጀምሩ ትላለሁኝ። እስከ ፍጻሜ ድረስ አብራችን ቆዩ። አመሰግናለሁ። ታዲያ የዛሬው ርዕሳችን ምንድን ነው የሚሆነው? እንደ አንድ ኦርቶዶክስ እንደ አንድ ክርስቲያናዊ አመጋገብ በፍስግ ወቅት እንግዲህ የጾም ጊዜ አልፈናል አይደለ? የሰኔ ጾም አልፋለች። አሁን ደግሞ ከፊታችን እየመጣ ያለው ምንድነው? ፍስረታ፣ በጣም የምንወዳት የህፃናት ደስታ ይባላል አይደለ? ፍስለታ ጾም እየመጣ ነውና ያንን ጾም እስከሚመጣ ድረስ እስከ ፍስለታ ድረስ ያለችውን ጊዜ እንዴት መጠቀምና እንዴት መቆየት እንዳለብን እንነጋገራለን። ያው ጾሙ ብዙ ባይሆንም የፍስለታ ጾም 16 ቀን ብትሆንም ብዙ በረከት የምናፍስባት ናትና ያንን ጾም ለመጾም እንዳያቅተን ከወዲሁ ደግሞ ራሳችንን በአመጋገብ ማስተካከል አለብን ብዬ አስባለሁ። በነገራችን ላይ ከኋላ የምትመለከቱት ስዕል አይደል የአጋዕዝተ ዓለም ቅድስት ሥላሴ ዝቅ ብሎ በማየቱ ሌላ ነገር እንዳይፈጥርባችሁ ለመስቀል ቦታ ስላነሰኝ እንጂ ሌላው ስዕል አድኖ እንዲህ ነው የተሰቀለው። ይሄ ነው ቅር እንዳይላችሁ ነው ማሳያችሁና ጥያቄን እንዳይፈጥርባችሁ ነው። ምክንያቱም ለምን ቅዱሳን ከላይ ሆኖ ቅድስት ሥላሴ ከስር ሆኖ እንዳትሉኝ ነው። ያው ለመስቀል ስላልተመቸኝ ነው አጋጣሚ ማስቀመጫ ስለነበረኝ እዛ ላይ ከመጽሐፍቶች በላይ ያስቀመጥኩ እንጂ ለሌላ ነገር አለው እንዳይደብራችሁ። እሺ ወደ ቪዲዮአችን እንግባ። ታዲያ ዛሬ መጽሐፍ ቅዱስ ክፍልን መጠቅስላችኋለሁ። ያንን ክፍል እንድታነቡት ለእናንተ እየተውኩኝ ማለት ነው። በመጀመሪያ እንደተነጋገርነው ሁሌም እንደምለው አንድ ማዕድ ለመብላት ስንጀምር በጸሎት ነው መጀመር ያለብን አይደል እንዴ? እና ያንን ምግብ ስንመገብ በጸሎት እንጀምራለን። የጌታችን የመድኃኒታችን ኢየሱስ ክርስቶስ ስዕል ነው እንዲገባ ብዬ ነው ደግሞ ያደረኩት። ድምፄም ደግሞ በደንብ ይሰማችኋል ብዬ ተስፋ አድርጋለሁ። ከረጅም ጾም በኋላ ወደ ፍስግ ስንመጣ አመጋገባችን እንዴት ነው መሆን ያለበት? ሲቀጥልስ ደግሞ እንደ መንፈሳዊ ሰው የፍስግ ምግብ ማለት ስንበላው ማለትም መብላትና መጠጣት ብቻ ነው? መንፈሳዊነታችን ጾሙ እስኪያበቃ ድረስ ብቻ ነው ወይንስ ደግሞ በፍስግ ወቅትም ወይ ደግሞ የአጽዋማት ወራት ካለፉ በኋላ እንዴት ነው መሆን ያለበት የሚለውን አጠር አድርገን እንነጋገራለን። ቪዲዮ እንደነገርኳችሁ ሰብስክራይብ በማድረግ ጀምሮ አካውንቴን አሳድጉልኝ በልዑል እግዚአብሔር ስም እንጠይቃችኋለሁ። አብራችሁን ቆዩ። ታዲያ አንድ ማዕድ ከምንም በፊት ከመቅመሳችን በፊት መባረክ ይኖርብናል። የመጀመሪያው እና ዋነኛው ቁልፍ ማለት ነው። ምግብን ከመቅመሳችን በፊት መጸለይ ሁልጊዜ ማለት ነው። መርሳት የለብንም ጸሎትን፣ ያጠገበንን አምላክ ከልብ ማመስገን። ገባችሁ? እቺ ሁለተኛው ነጥብ ናት። ሶስተኛው ደግሞ ምግብን የመንፈስ በረከት ማደያ አድርጉት። ማለቴ ሆድን ለመሙላት ለጥጋብ ብቻ ወይ ለረሃብ ማስታገሻ ብቻ ሳይሆን የመንፈሳዊ በረከት ማደያ ለማድረግ ሞክሩት ወይም እንደዛ አድርጉት። 3 ነጥቦች እነዚህ ናቸው። ሌላው በልክ መመገብ ነው። እንደው አገኘ ተብሎ ጥሬውንም ጥብሱንም በቃ ክትፎንም ቁርጡንም ሁሉንም እንዲህ ዝም ብለን አክበስብሰን በልተን በኋላ ሆዳችንን ከሚያመን ከሚነፋን ከዛ በኋላ የሰጠንን ያበላንን አምላክ ከምናማርር ወይኔ ቁንጣን ያዘን ብለን ከምንል
በተቻለ መጠን ምን ማድረግ አለብን? በመጠኑ መመገብ አለብን ማለት ነው። ያ በመጠኑ ስንበላው ምግቡም ይጣፍጠናል፣ ለሰውነታችንም ተስማሚ ይሆናል ማለት ነው። ለምንድን ነው እንደዚህ የምላችሁ? ብዙውን ጊዜ ረቦን ስንበላ አበላላችን ለየት ይልና ዝም ብለን እንከተዋለን። ደርሶብኛል፣ እኔም ስለደረሰብኝ ነው። እና ኡፍ ባልበላው ምን አለ ባልበላው እንላለን አይደል? ምን አለ ልኬን ባወቅኩ። ከምን የመጣ ነው? አንደኛ ስግብግብነት፣ ሳናቀው ስግብግብ እንሆናለን ለመብላት ያለ ምግብ ማለት ነው። ይህን ነገር ደግሞ መጽሐፈ ሲራክ በደንብ ይገልጸዋል። አነብላችኋለሁ ከመጽሐፍ ቅዱስ ላይ መጽሐፈ ሲራክን አነብላችኋለሁ። ምን ስለ ምግብ እንዴት መመገብ እንዳለብን፣ ምን ማድረግ እንዳለብን ጥቅሱን ጠቅስላችኋለሁ። የተወሰነውን አነብላችኋለሁ። እናንተ ደግሞ ቀሪውን ታነባላችሁ በቤታችሁ ማለት ነው። ታዲያ አነስ አድርገን መጠነን መመገብ ነው። ስጋዊ ምኞታችንንም መግታት። ይሄ ምንድነው? ስጋዊ ምኞታችን ምንድነው? ስንበላ ስንጠግብ ምንድነው? አሁን ዝላ ያምረናል፣ የማይሆኑ ነገሮችን መሳት አለ፣ ተበልቶ ተጠጥቶ ወደ ሌላ ነገር ውስጥ መግባት አለ፣ ብሎም ወደ ዝሙት አይደለ እንዴ? እና ያንን ለማለት ነው ስጋዊ ምኞታችንን መግታት ያልኩት። በሶስተኛ ደረጃ ጤናችንን መጠበቅ ነው። በጣም ምግብ ስለበላን ጤናማ እንሆናለን ማለት አይደለም። በነገራችን ላይ ምግብም በሽታ ነው። እንዴት ነው በሽታ ሊሆን የሚችለው ምግብ ብላችሁ ልጠይቁ ትችላላችሁ። ቅድም እንደነገርኳችሁ ከመጠን በላይ ስንበላ ሆዳችን ተወጥሮ አጉል ቁንጣን ይሆንና ወይ ወደ ላይ ቮሚት ሊያደርገን ይችላል። ሆዳችንን ወይ ያመንና ሽንት ቤት ሊያመላልሰን ይችላል። እነዚህ ነገሮች ስላሉ በጥንቃቄ አድርገን መመገብ መጥነን ማለት ነው። ጤናችንን መጠበቅ የምንችለው የተመጣጠነ ትንሽ ምግብ ስንበላ ነው። ካልሆነ ግን በጣም ይበዛና ምግቡ ሆዳችንን ያመናል፣ ላልተፈለገ በሽታ እንዳረጋለን ማለት ነው። ታዲያ እንዴት ነው መመጠን ያለብን? አሁን እኔ ለምሳሌ መንፈሳዊ ህይወትን ለመምራት እየሞከርኩ ነው፣ እየታገልኩ ነው። መንፈሳዊ ሆኛለሁ ሳይሆን መንፈሳዊ ሆኛለሁ ብለን ሙሉ ለሙሉ መደምደም አንችልም። ዓለም ውስጥ ሆነን ዓለማዊ የሆነን ሰዎች በነገራችን ላይ ነው ዓለም ውስጥ እስካለን ድረስ መንፈሳዊ ህይወትን ለመምራት እንሞክረዋለን እንጂ መንፈሳዊ ሙሉ ለሙሉ አንሆንም። ከባድ ነው። ይህን ነገር ከኔ በበለጠ መምህራችን መምህር ተስፋዬ አበራ ይገልጽልናል። እንደ ጥያቄ ማድረግ አንድ ቀን አቀርብላቸዋለሁ፣ እጠይቀውና አቀርብላቸዋለሁ። እንደ እግዚአብሔር መልካም ፈቃድ የማገኝበት እድል ካለ ማለት ነው። ማለት እንደናንተ ሆነ ግን ሁሉ የማገኘው አይነት ስራ አይደለሁም። ይህን ስላችሁ ደግሞ ሁሉ የማገኘው እንዳይመስላችሁ ነው። ግን በአጋጣሚዎች ላገኘው ስለምችል በዛች አጋጣሚ እንደው አንድ ደቂቃ ብትሆን እጠይቀውና አጠር ያለ ቪዲዮ አቀርብላቸዋለሁ። እሱንም አላገኘው ከሆነ ከአባቶቻችን ከንስሐ አባቶቻችን ወይ ቄሶችን ጠይቄ እንዴት ነው ብዬ እጠይቅና መንፈሳዊ ህይወት ስንል ሙሉ ለሙሉ እኛ መንፈሳዊ ሆነን ነው የምንኖረው ወይስ ደግሞ እየመራን ነው መንፈሳዊ ህይወትን ለመኖር እየታገልን ነው ብለን ማሰብ ያለብን የምትለው ነገር አባቶችን ጠይቄ በቀጣይ ቪዲዮ አቀርብላችኋለሁ። በሌላኛው ምንድነው በሌላኛው ነገር ምንድነው እውነተኛ ክርስቲያን ወይም ደግሞ እውነተኛ የሆነ አንድ ኦርቶዶክስ ክርስቲያናዊ ፍስግ የሚባረከው በማካፈል ነው። ይህንን ታውቃላችሁ? ለምሳሌ አሁን ጾምን ስንጾም ነበረ እኛ ትንሽ ብትሆን የምናፈስግበት ወይ ደግሞ ጾምን የምንፈታበት የምንገድፍበት የተወሰነች ነገር 1 ኪሎ ስጋም 2 ኪሎ ስጋም አለም ደግሞ ዶሮ መግዛት የምንችል አይነት ሰዎች እንሆናለን። ከጎረቤታችን ደግሞ ዶሮም አይደለም ስጋም አይደለም አጥንቷን ማግኘት የማይችሉ አሉ። ያው ርካሽ ነው ብዬ ነው። ከስጋው አጥንት ብዙ ጊዜ ይቀንሳል። ጎድን ብለን ልንገዛ ስንሄድ አሁን ለምሳሌ በድሮ ጊዜ በእኔ እድሜ በድሮ ጊዜ ብዬ ነገራችሁ ያኔ 2010 ከመግባቱ በፊት ማለት ነው ልጅ እያለሁ አሁን አርጅቻለሁ። ለልጆች እናት ነኝ። ክብር ለስላሴ ስጋ 500 700 800 የሚሸጥበት ሰዓት ጎድን 100 እና 250 ብር ነበር የሚሸጠው አይደለ? ያቺ ጎድን ርካሽ ናት። ግን ያንን ጎድን ገዝተው መጠቀም የማይችሉ ሰዎች አሉ። በዛ ነገር ማግደፍ የማይችሉ ሰዎች አሉ። ታዲያ ምንድነው ማድረግ ያለብን? አሁን እኔ ዶሮ አርጃለሁ አይደለ? ከማግደፌ በፊት ምን አድርጋለሁ? አንድ ጭልፋን ብትሆን በግማሽ እንጀራ ለጎረቤቴ ጾምን ፍቺበት ብዬ ማካፈል፣ ያንን ነገር ተግባራዊ ማድረግ አለብን።
ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ በቃለ ወንጌሉ ምን ተናግሯል? ስራብ አብልተኸኛል፣ ስጠማ አጠጥተኸኛል፣ ስታረስ አልብሰኸኛል ወይ ይላል። መቼ ነው? በፍርድ ቀን። ይችን ቃል በፍርድ ቀን ነው የሚጠይቀን ማለት ነው። ያበላ ያጠጣ ያታረሰን ያለበሰ የታመመን በድንግል በእናቱ በድንግል ማርያም ስም የጠየቀ በኩራት በልበ ሙሉነት ሊመለሰው ይችላል። የፍርድ ቀን ስትመጣና ያንን ለመመለስ እንድንዘጋጅበት ከአሁኑ ይህችን ነገር ማድረግ አለብን። የግድ ባለን ሰዓት ሳይሆን በሌለን ሰዓት ካለችን ላይ አንድ እንጀራ ካለን ግማሽ አካፍለን መብላት። ቤታችንም ደግሞ ተራቅቶ ቤታችንም ደግሞ እየተራበ ጎረቤት እናጠግባለን ማለት አንችልም። አጉል አስተሳሰብ ነው ብዬ አስባለሁ እሱ። ምክንያቱም እንደዛ አይነት ህይወትንም በፊት ስላሳለፍኩት እኔ እየተጎዳው እኔ እየተቸገርኩ ቤተሰብ እየተቸገረ ሰውን ካረዳው ብዬ ነበረ በስደቱ ዓለም እያለውና ባለማወቅ ነው። አንዳንዴም ደግሞ እኔ ከየዋህነት ወይ ከመልካምነት አስቤ እንጂ ከፋት አይመስለኝም፣ ግን ትክክል አይደለም በቃ። እና ሌላው አቅም ለሌላቸው ሰዎች የምግብ ድጋፍ ማድረግ ካለን ማለት ነው። ቅድም ካለን ላይ ማካፈል ብለናል አይደለ? ማካፈል ወይም ደግሞ ቤታችንን ክፍት አድርገን አብረን በመብላት ማካፈል እንኳን ማንችል አይነት ነገር ከሆነ አብረን ለመብላት መሞከር። ግን ቤታችን የሞላ የተረፈ ከሆነ ግማሹን ማካፈል እንደዛ መልካም ነገር ነው፣ እግዚአብሔር የሚወደው ነገር ነው ማለት ነው። ፍስክ ማለት የራስን ሆድ ፍስክ ስለሆነ ብቻ የራስን ሆድ መሙላት አይደለም። መሙላት ብቻ ሳይሆን የሌሎችንም የህይወት ደስታ መሙላት ማለት ነው። ገባቸው? በቃ ልጆች ያሏቸው ሰዎች አሉ ቤት ውስጥ ቁጭ ብለው የሚራቡ የሚጠሙ፣ እነዛን ሰዎች ለማብላት ለማጠጣት መሞከር ራሱ ከምንም በላይ ትልቅ ደስታ ነው። ተረዳችሁኝ አይደለ? ታዲያ ምን መሆን አለበት? ሁሉም ነገር ስርዓተ ቤተክርስቲያንን መከተል አለበት። አመጋገባችንም አዋዋላችንም ሁሉ ነገራችን ስርዓታችን የቤተክርስቲያንን ስርዓትና ህግ መከተል አለበት ብዬ እላለሁ። ስጋችን በምግብ ሲታደስ ነፍሳችን ደግሞ በእግዚአብሔር ቃል መታደስ አለበት። ያ ማለት ምንድነው? አንድምታ አለው በነገራችን ላይ አይደል? እንዴት ነው ስጋችን በምግብ ሲታደስ ነፍሳችን ደግሞ በእግዚአብሔር ቃል መታደስ ያለበት ሲባል የእግዚአብሔር ቃል ምንድነው? ጸሎት ነው። ከሰዎች ዘንድ ያለ ምርቃት ነው። ቤተክርስቲያን ሄዶ መሳለም፣ ማስቀደስ፣ ስጋው ደግሞ መቀበል፣ ይሄ ነው። ገባችሁ አይደል? እንደገና ደግሞ ሌላ ነገር ደግሞ ምን አለ? ከሰዎች ዘንድ መመረቅ። አዎ ሌላው ምን ይላል? ሰው ከእግዚአብሔር በሚወጣ አፍ ማለት ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይኖርም የሚል የመጽሐፍ ቅዱስ ቃል አለ። ይህ ቃልም በምንና የት ይገኛል ብላችሁ ካላችሁ በብሉይ ኪዳን ኦሪት ዘዳግም በምዕራፍ 8 ቁጥር 3 ላይ፣ በአዲስ ኪዳን ደግሞ በማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ አሊያም ደግሞ በሉቃስ ወንጌል ምዕራፍ 4 ቁጥር 4 ላይ ተጽፎ ታገኙታላችሁ። ይህ ቃል ምንን ይገልጻል? ስጋችን በምድራዊ ምግብ ስትመገብና ስትደሰት መንፈሳችን ደግሞ የምትደሰተው በምንድን ነው ቢባል በስጋው ደሙ ነው ለማለት ነው። ስጋው ደሙንም እንበላለን እንጠጣለን አይደል? አማናዊ ነው። ክርስቶስ በመስቀል ላይ ራሱን ሰውቶ የሰጠን የድህነት የመጨረሻው ዓለም ፍጻሜ ወይ ደግሞ ከዚህ ዓለም ስናልፍ በወዲያኛው ዓለም እንድንኖርበት ዳግም ከሱ ጋር በትንሣኤው እንድንነሳ የሰጠን እስከሆነ ድረስ መንፈሳችን የምትረካ ምድራዊ የሆነ በቃ ዝልዝሉን፣ ቁርጡን፣ ጥሪውን፣ ጥብሱን የተለያየው ምግብ እንደምንበላው ስጋችን እንደሚደሰተው አይነት ደስታ በእሱ አትደሰትም። ያ የስጋ ፈቃድ ነው። የመንፈስ ፈቃድ ደግሞ ስጋው ደግሞ ነው። የክርስቶስን ስጋና ደም ስንቀበል መንፈሳችን አቤት እንዴት እንደምትረካ ተግባባን አይደል? ይሄንን ለማለት ነው ማለት ነው። እና ሌላው ምንድነው? በነገራችን ላይ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮንም ላይክ አድርጉት፣ ለምትወዱት ለጓደኞቻችሁ ለቤተሰቦቻችሁ ሼር አድርጉት። አብራችን ቆዩ። ቀጣይ ደግሞ ወደ መጽሐፍ ቅዱስ እንሄዳለን ማለት ነው። ወደ መጽሐፍ ቅዱሱ ከመሄዴ በፊት 3 ቁልፍ ነጥቦች አሉት። በነገራችን ላይ ስጋችን ወይ ደግሞ ነፍሳችን፣ ስጋችን ሳይሆን ነፍሳችን በምንድን የምትታደሰው ሲባል አንደኛው የጸሎት ህይወት ነው። ያ የጸሎት ህይወትን ያለማቋረጥ መቀጠል
ጸሎታችንን የምናቋርጥ ከሆነ በነገራችን ላይ መንፈሳዊ ህይወታችን እንደዛ የተቆራረጠና የተዳከመ ነው የሚሆነው። እውነት ብርቱ ሆነን ጸሎታችንን ከዕለት እስከ ዕለት ቀጥለን የምንኖር አይነት ሰዎች ብንሆን ህይወታችን በዛው ልክ ያማረና የሰመረ ነው የሚሆነው። ሁለተኛው የቅዱሳት መጽሐፍትን ማንበብ እንደ መጽሐፍ ቅዱስ አንዳንድ መንፈሳዊ ህይወትን መምራት የምንችልበትን አንዳንድ የቅዱሳን ታሪክን ማግኘት የምንችልበትን መጽሐፍቶች ማንበብ፣ በንባብ ራስን ማዳበር ማለት ነው። ሶስተኛው በዓላትን እና ፍስግ ቀናትን ወደ ቤተ ክርስቲያን በመገስገስ ማስቀደስ፣ ቡራኬ መቀበል፣ ከቻልን ስጋው ደግሞ መቀበል። እነዚህ 3 ቁልፎች ነፍሳችንን ያስደስቷታል። ተረዳችኝ አይደል? ስለዚህ እንግዲህ አንድ ክርስቲያን አመጋገብ በፍስግ ወቅት እንዴት መሆን አለበት፣ ስጋችንና ነፍሳችን የምትደሰትበት በምንድን ነው የሚለውን ነገር በነጥብ አንስተናል። እስኪ ከመጽሐፍ ቅዱስ ደግሞ ቅዱስ ሲራክ ወይ ደግሞ መጽሐፍ ቅዱስ ላይ መጽሐፈ ሲራክን ታውቁታላችሁ አይደል? አዎ። መጽሐፈ ሲራክ ደግሞ ምን ይለናል? መጽሐፍ ቅዱሳችሁን ክፈቱትና መጽሐፈ ሲራክ ምዕራፍ 34 ከቁጥር 12 ላይ የማዕድ ስርዓት የሚል አለው። በጥንቃቄ አድምጡኝ ላንብብላችሁ። እዛች ላይ ሄዳችሁ ደግሞ እናንተ መጽሐፍ ቅዱሳችሁን ከፈት አድርጉና መጽሐፈ ሲራክ ምዕራፍ 34 ከቁጥር 12 በነገራችን ላይ ቁጥር 1 ጀምሮ ራሱን የቻለ ነው። ምዕራፍ 34 በጎ ልቡናንና የሚጣፍጥ እህልን አይንቁት በሚል ነው የሚጀምረውና እናንተ ሙሉን አንብቡት። እኔ ግን ለቪዲዮ ስል ከኛው ከማቀርበው ፕሮግራም ጋር እንዲሆንልኝ የምፈልጋት ከቁጥር 12 ጀምሮ ያለችው ነው። የማዕድ ስርዓት ይላል። በታላቅ ማዕድን ብትቀመጥ ለመብላት ጉሮሮውን አትክፈት። ለምንድን ነው ጉሮሮውን አትክፈት? ምግብ ቀርቦ እንዴት ነው ምግብ ማልበላው ጉሮሮውን አትክፈት እያለኝ ሲራክ ምን ሊለኝ ፈልጎ ነው ልትሉ ትችላላችሁ አይደል? ይሄ የራሱን የቻለ አንድምታ አለው። እቺ መጽሐፈ ሲራክም አባቶች ሲያብራሩት ከአባቶች አንደበት በጣም ይጣፍጣልና ቃሉ ከነሱም አንድ ቀን አቀርብላችኋለሁ። አለም ደግሞ መምህራችን እንደነገርኳችሁ መምህር ተስፋዬን አበራ ካገኘሁት በመጽሐፈ ሲራክ ዙሪያ እቺን ጥቅስ እቺን ቦታ አንስቼ እሱም ደግሞ ተጨማሪ ማብራሪያ ሊሰጥ። ምክንያቱም እኔ አንድ ሴት ነኝ፣ ወንጌልን ልሰብክ ለዚህ የተቀመጥኩት እንድንማማርና እንደው ከኔ የበረቱ እህቶቼ እኔን እያገዙኝ እኔም ደግሞ ከኔ የደከሙትን እህቶቼን ለማገዝ እንጂ ወንጌልን ለመስበክ አይደለም። ሴት ልጅ ወንጌል አትሰብክም። ይቅርታ አድርጉልኝ ቅዱስ መጽሐፍን አስቀምጬ በመናገሬና መጽሐፍ ቅዱስን እያብራራው እየተረጎምኩኝ ለእናንተ እንደ አዋቂ ሆኜ ለእናንተ ላብራራው ለእናንተ ላስተምር አይደለም። የተረዳሁትን ላሳወቃችሁ ነው። ከኔ በታች ደግሞ ለሆኑት እህቶቼ በግንዛቤ ነው። ማንም ከሰው በታች የለም። ከኛ በላይ ሆኑ ደግሞ አባቶቻችን መምህራኖቻችን አሉ። እነሱን ደግሞ አቅርቤ አንድ ቀን በሰፊው ደግሞ ሲያቀርቡልኝ በዚህ ቻናል እለቅላችኋለሁ። እስከዛ ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኗት፣ ኦል አድርጓት፣ ኖቲፊኬሽን እንዲደርሳችሁ ማለት ነው ቪዲዮ በሚለቅበት ሰዓት። እንዲሁም ቪዲዮ ላይክ አድርጉ ማለት ነው። በታላቅ ማዕድ ብትቀመጥ ለመብላት ጉሮሮውን አትክፈት ማለት እንደው በጣም ቶሎ ብለ ስግብግብ ሆነ ሰፍ ብለ አትብላ ማለት ነው። ማለት ታላቅ ማዕድ የሚባለው ትልቅ ማዕድ ሰፋ አድርገን ከቤተሰብ ጋር ይሆናል፣ ከጓደኛ ጋር ይሆናል፣ ከሰዎች ጋር ይሆናል። ማዕድ ቀረብ ነው አይደለ? ያ ማዕድ ወይም ደግሞ በግላችንም እኮ ሊሆን ይችላል ያቀረብነው ማዕድ። ጸሎት ሳታደርግ ሳይባረክ ቀድመስ እጅህን አትስደድ ነው። ገባችሁ አይደለ? ምግቡን ምን ያህል ነው ብለህ አታጋን። የምግቡን ብዛት ለምሳሌ እነዚህ ፎቶዎች ተመልከቷቸው። ምግቦቹ አቀራረባቸው አይን ይስባሉ አይደለ? ወይኔ ሲያምር፣ ወይኔ ብዛቱ፣ ወይኔ በቃ እንዲህ ሰፍ አትበል ነው፣ አትስገብገብ ነው። ያ አይናችን ላይ መጥፎ እርኩስ መንፈስ ስላለ አንደበታችን ላይ ጥሩ ቃልም እንደምንናገረው ሁሉ እርኩስ መንፈስ አንደበታችን ላይ ሆኖም እንደሚናገረው ሁሉ ያንን ምግብ ቀድሞ አንደበታችን ላይ ሆኖ መንፈሱ እንዳይበላ አይናችን ላይ ሆኖ ቀድሞ እንዳያይ ነው። ተረዳችኋል? በነገራችን ላይ ሲራክ በጣም ጥልቅ የሆነ አመለካከት ስላለው ነው ይህን ነገር ለኛ ይጻፈልን እና አንብቡትና
አንድምታውን ደግሞ አባቶችን ሲጠይቄ እኔ ደግሞ አቀርብላችኋለሁ። ፍቺ ምንድን ነው የሚለው ማለት ነው። የሰው አይን ክፉ እንደሆነ አስብ። ገባችሁ? እዚህ ጋር ደግሞ መምህራችን ምን ብሎ አስተምሯል መሰላችሁ? አይናችን ላይ ክፉ መንፈስ አለ። የሁሉም ሰው አይን ጤናማ ነው ማለት አይደለም። ጧጧት ተነስተን አይናችንን ብንችል እምነት ካለ ቅባ ቅዱስ ብንቀባው፣ ምክንያቱም አሁን መንፈሳዊ ህይወትን ለመኖር እየታገልን ነው አይደለ? ዓለማዊ ህይወት ላይ ያለ ምንድን ነበረ የምንቀባት? ለማሳመር ኩል ለመዋብ አይደለ? አሁንስ ቅባ ቅዱሷን ኩሏ በኩሏ ቦታ እምነቷን እንደዛ አድርገን መስተካከል፣ አይናችንን ማቃጠል፣ አይናችን ላይ ያለው መንፈስ ድብን አድርገን ማቃጠል፣ ቀድሞ አይቶ እንዳይበላብን አንደበታችንን በጸሎት መባረክ፣ አንደበቴን ግራልኝ ብለን ለቅዱስ መልአክ መማፀን። እሺ ከሰው አይን የሚከፋ ምን አለ? እውነት እኮ ነው። ከሰው አይን የሚከፋ ምን አለ? አይንናስ ይሉታል እኮ ሙስሊሞች። አይንናስ ብለው ለክፉ መናፍስት ስም ሰጥተውታል። አይንናስ ማለት ምንድነው? አይነ ጥላውን ነው አይንናስ የሚሉት። ወይ ደግሞ አይናችን ላይ የተጋረደው የተቀመጠውን ግርዶሹን የቡዳውን መንፈስ ነው አይንናስ የሚሉት። ገባችሁ? ሙስሊሞች እንኳን ያውቃሉ ይቺን ነገር ማለት ነው። ከአይንናስ ሲሰውራቸው ዘንድ ብሎ ልጆቻቸውን ኩል ይኩላሉ፣ ጥፍር ቀለም ወይ ቀይ ነገር ይቀባሉ። በእነሱ በገባቸው ነው። ግን ደግሞ አይደለም፣ ያ ትክክለኛ ስርዓት አይደለም። መድኃኒትም ሊሆን አይችልም። ከሰው አይን ሊጠብቅ አይችልም። እንደውም የበለጠ የሰው አይን ውስጥ እንዲገቡ ነው የሚያደርገውና ከሰው አይን የሚገባ ምን አለ? ኧረ ምንም። አይናችን እኮ የቆመውን ንርጥቡን ዛፍ ያደርቃል እኮ። በምን በቃ ካልተቃጠለ መንፈሱ አይናችን ላይ ሆኖ በስጋው ደግሞ በቅጥቀጣው በስግደቱ በጸሎቱ በቅባ ቅዱሱ በእምነቱ አይናችን ላይ ያለው ካልተቃጠለ አይናችን ላይ ሆኖ መጥፎ ነገር ነው ያለው እኮ። እንዴ ነው ስንቀጠቀጥ ምን እያለ ነው የምንቀጠቅጠው? ትከሻችን ላይ ሆነ ራይጊን የምትመለከት አይኔ ላይ ሆነ ያየሁትን ሁሉ የምታበላሽ እያናራ የምንቀጠቅጠው መቁጠሪያ ማለት ነው። እንደዚህ መቁጠሪያ ስንቀጠቅጥ ከዛ አይናችንን እንቀጠቅጠዋለን አይደል? ፊታችንን፣ አፋችንን። ለምንድን ነው? ሁሉም ቦታ ላይ ያለው መንፈስ እንዲቃጠል ነው። ተረዳችሁኝ አይደለም? ያው ይሄን ለማለት ፈልጎ ነው ያብራራው ማነብላችሁ። እናንተ ሙሉን ገብታችሁ እንድታነቡት ነው። ተረዳችሁኝ? ስለዚህ ነገር አይን ታለቅሳለች። ምን ማለት ነው? አይን ታለቅሳለች። አይናችን ላይ ሆኖ የሚያየው ርኩስ መንፈስ እንባን ያፈሳል። መንፈሱ ሲቃጠል እኮ ነው አንዳንዴ የሚያለቅሰው አይናችን ወይ ደግሞ አይናችን ላይ ሆኖ መጥፎ ነገርን የሚያይ መንፈስ ርኩስ መንፈስ አይናችን ላይ ካለ አይናችን ያለቅሳል። ያ የዲያብሎስ ስራ ስለሆነ ላየኸው ሁሉ አትሳሳ፣ እጅህን አትንከር። ያ ምንድነው? ላየኸው ሁሉ አትሳሳ። ይሄንንም ካልበላው አለ። ለምሳሌ ቅድም የቀረብኩላችሁን ፎቶ ልላክላችሁ እዚህ ጋርና እዩት ምግቡን እና እዛ ጋር አይዋለ፣ እዚህ ጋር ክትፎ አለ፣ እዚህ ጋር ጎመኑ አለ፣ እዛ ጋር ይሄንንም ያንን በቃ ልንከረውና ላንሳው ብላችሁ እጃችሁን አትስደዱ ነው። የሰው ፊት ሄዳችሁ እጃችሁን አትስደዱ ነው። ፊት ለፊታችሁ ላይ ያለውን ብቻ ለመመገብ ሞክሩ ነው። ገባችሁ አይደል? ይሄንን ለማስተማር ነው። ይሄንን ለመግለጽ ነው። ወጭቱን ወደ አንተ አትጎትት፣ ድስቱንም አትጥረግ። ምን ማለት ነው? ወጭቱን ወደ አንተ አትጎትት፣ ድስቱንም አትጥረግ ሲባል እኛ ሴቶች ብዙውን ጊዜ እንግዲህ ወጥ ሰርተን ስናበቃ ድስቷ ላይ ያለችውን ጥርግራጊ እንወዳለን አይደል? ሴቶች አንወሻሽና እዚህ ጋር አይደል? ድስቱን ሰው ፊት አትጥረግ ማለት ነው። ወጭቱን ወደ አንተ አታስጠጋ ማለት ደግሞ አሁን ለምሳሌ መሀል ላይ ያለ ማዕድ ደራቀኝ ብለህ ወደ ራስህ ሳብ አድርገህ ለመብላት አትሞክር ነው። እዛው ባለበት ተንጠራርተህ ፊት ለፊት እጅ የደረሰውን ቅመስ ብላል። ከሰው ፊት ማዕድ አይሳብም፣ ከሰው ፊት ማዕድ አይሽከረከርም። በእናቶቻችን በባህል ራሱ ይሄ ነገር ይከለከላል አይደለ? ማዕድ ክቡር ነው፣ ከሰው ፊት አትሳቡ፣ ሰው ፊት ደግሞ ማዕድ አታሽከርክሩ ይባላል አይደለ? እንደዛ ለማለት ነው። እሺ ባልንጀራህን
የጋበዘህን እወቅ፣ ባልንጀራ የጋበዘህን እወቅ፣ ያቀረበልህን ሁሉ ተረዳ። ምንድን ይሄ? አንዳንዴ ክፉ ባልንጀራ ምን ያደርጋል መሰላችሁ? በጣም የምወደው ጓደኛዬ እስኪ እንደው ዛሬ ልጋብዝህ ይለና ይዞ ይወጣል እና ቀመኔ መሰለ ስጋውን እንግዲህ ጎድኑን ምኑን ያስቆርጥና ይገምታል። ጋባዥ እኮ አንዳንዴ ለመልካም ነው፣ አንዳንዴ ደግሞ ሊገምትም ነው አበላለህ። ብላ ወዳጅ ይልሃል። አንተ አገኘው ብለህ ዘልዝለህ ምናምን ስትበላው በቃ ምን ስትል የጠላት ገንዘብ አስመሰለው እንዴት ነው የሚበላው ይልሃል። ገባችሁ አይደለ? እጂ ጋባዥ አገኘው ብሎ ዝም ብሎ ይሸረግደዋል። ምን አይነቱ ስግብግብ ነው? አየህ፣ ጥሩ ጋባዥም አለ፣ መጥፎ ጋባዥም አለ። የቀረበልህን ነገር በልኩ ልትጋበዝ ስትሄድም ራሱ አይ አልጠገብክም እኮ ውስጥ ይፈልጋል መብላት አይደለ? እንደው የጋበዘ ሰው እስከሆነ ድረስ ግን በጥቂቱ ብላና ወይ ደግሞ ቢና በቃኝ እግዚአብሔር ይመስገን ይሄን የበላሁትን እግዚአብሔር ይባርክልኝ ብላችሁ እንትን በሉ፣ አብቁቱ፣ ዝጉት ማለት ነው። ያቀረበልህን እንደ ብልህ ሰው ሆነ ብላ ይላል። ልክ አሁን እንዳልኳችሁ ነው እንግዲህ ባልንጀራህን እንዳታጸይፍ ስታላምጥ ምላስን አታጩ። ያ ማለት አለን አንዳንድ ሰዎች እንደዚህ ምን በላ ቤት የሆነ ጊዜ ላይ ማኔ በስላሴስ የእውነት ምግቡ ሁላ ነው የሚዘጋችሁ። ይሄ ምንድን ነው? ቀስ እያልን ማላመጣፋችንን ዘግተን በቃ ይሄን ለማለት ነው። ተረዳችሁ? እንደ ብልህ ሰው ሁን፣ አስቀድመህ ተው፣ አትሳሳ። ቅድም እንዳልኳቸው እንደ ብልህ ሰው ሁን፣ አስቀድመህ ተው፣ አትሳሳ ማለት ያ የቀረበልኝ ምግብ ድጋሚ እኮ አላገኘውም፣ ብር የለኝም እጄን ገዝቼ የምበላበት። እናውቃለን የለንም። በሰዎች ስንጋብዝ ሰዎች የሌለንን ነገር ነው የሚጋብዙ። ስለዚህ ከግምት ውስጥ ላለመግባት ላለመገመት በቃ ትንሽዬ ብሉና አይ በቃ እግዚአብሔር ይመስገን ብለህ ያ ሰው ሳያቆም አንተ አቁምና እዛው ቁጭ ብለህ የተባረከ ማዲውን ብለህ አመስግንና የበላሁትን አንተ ባርክልኝ ብለህ በጸሎት ዝጋው በልብህ ማለት ነው። እንደማይጠግብ ሰው አትሁን። ገባችሁ? እንደማይጠግብ ሰው አትሁን። ያንንም ትሪው ባዶ እስኪቀር ያ የጋበዘን ሰው እስኪ ታዘበን ድረስ ምን ምግብ በልቶ አያውቅም እንዴ? ምግብ አግኝታ አታውቅም እንዴ? ወይኔ ሰው ምላሱ ይላል ይናገራል። ስለዚህ ረጋ ብላችሁ የቻላችሁትን የተወሰነችውን ነገር ቀመስ አድርጉና ሌላውን ትውት። በቃ እግዚአብሔር ደግሞ የፈቀደላችሁ ቀን ደግሞ ተገዙና ቤታችሁ እንደፈለጋችሁ ትበላላችሁ። እሱንም በልክ እሺ። በብዙዎች መካከል ብትቀመጥ እጅህን አስቀድመህ አትስደድ። መጀመሪያ እንዳልኳችሁ አሁን እንደዚህ ብዙ ማድረሰው ተከቡ ቁጭ ብሏል አይደል? ጸሎት አድርጋችሁ ምን ብላችኋል አይደል? ታላቅ ሰው ካለ ታላቅ ሰው ቀድሞ ማዱን ይባርከውና ቡራኪ ሰጥቶ ይጀምራል። ከዛ በኋላ መብላት እንጂ ቀረበ አይደል? ወይኔ በጣም ርቦኛል በእናታችሁ ምናምን ይሄ ዱርዬ ስታይል ነው። አይሆንም። ክርስቲያናዊ አመጋገብ አይደለም ይሄ። በቃ ዝም ለመብላት ምናምን እንደዚህ አንዳንድ ቲክቶከሮችም አሉ። እኔም በነገራችን ላይ ቲክቶከሮችን ወቅሳለሁ እንጂ የሆነ ሰዓት ላይ ከእስልምና ሳልመጣ በፊት ይሄንን ቻሌንጅ ጀምሬ ነበር። ቪዲዮዎችን ፕራይቬት አድርጌ ነው ቲክቶክ ላይ። ምናልባት የምታውቁኝ ሰው ልታውቁ ትችላላችሁ። ይሄ ዘውና እኔ መዳም ቤት ቁጭ ብዬ እኮ ነው ይሄን ሩዝ እንደዚህ እያደረኩ ለመብላት ወርሳለሁ። ይሄን የዶሮ እግሩን እያነሳሁ ለመብላት ኧረ መድኃኒዓለም አባቴ እንኳን አነሳለኝ። እነሱን ብቻ ለመናገር አለ እኔም ሳደርገው ነበር። መሆን የለበትም። አፋችን በልክ ነው የተሰራው። እጃችን በልክ ነው የተሰራው። እጃችን መጥሎ የሚያነሳው አለ። ዲሞልተን እንደዚህ የምናነሳው ነገር ትክክል አይደለም። እሺ፣ በመኝታ ሆድህን አታክብድ። ጥቂት እንደሚበቃው እንደ አዋቂ ሰው መጥነህ ብላ። እሺ፣ ያ ማለት ማታ ወደ መኝታ ልንገባ ስንል የምንበላውን እራት ነው የሚገልጸው። እራትን በላ መኝታችን ላይ እንዳንጨናነቅ አንዴ ወደዚህ አንዴ ወደዚህ እየተገላበጥን ውጋት ይዛል እኮ አንዳንዴ ምግብ በልተን ስንተኛ አይደል እንዴ? መጥነን መመገብን የሚያመለክተን እንደ አዋቂ ሰው ማለት በቃ ትልቅ ሰው ሁን ነው። በቃ በአስተሳሰብ እውቀት ወይ ደግሞ አዋቂነትን አበልጽግ ነው። ህፃናቱን ነው
መጥኖ የሚመገብ ሰው እንቅልፉ ጤናማ ነው። ከእንቅልፉም በጠዋት በነቃ ጊዜ ሆዱን አይከብደውም። ገባችሁ? መጣሁላችሁ። ጠዋት በጣም በልተን ጠግበን ያደረለት አዳራችን ወደዚህ ስንሽከርከር አለመች ብሎን ወደዚህ ወደ ግራ ወደ ቀኝ ወደ ግራ ወደ ቀኝ ስንልና አድርና ጠዋት አካባቢ ላይ ሆዳችን ተፈሽቶ በቃ በስንት መከራ የፈጨው ጨጓራችን ጠዋት ላይ ከእንቅልፌ ተነስቼ ጸሎት ልግባ ብላችሁ ስትሉ በልተኛ የታባት እነሳለ ብለው እንቅልፉ ደግሞ ድፍት ተኛ መሽተኛ ማታ እንደዛ ስትወጥረኛ አድር አይናችን ቅጥል። ገባችሁ አይደል? ጠዋት ለጸሎት መነሳት አንችልም፣ ለስራ መነሳት አንችልም፣ ይከብደናል፣ እንጨናነቃለን። እሺ ለማይጠግብ ሰው ለስሱ ሰው በሽታው ቁንጣን ጓታና ብስና ነው ይላል። ልክ እንደነገርኳችሁ አልጠግባይ ሰው ዝም ብሎ ሲበላ በጣም ቁንጣን ውስጥ ይገባል ማለት ነው። ሆዱ ቁንጣን ይዘዋል፣ ይታመማል እንደማለት ነው። እሺ ትበላ ዘንድ ግድ ቢሉ ቀድመሃቸው ተነስ፣ ከመብላትም እረፍ ማለት የግድ ካልበላ አንዳንድ ጋባዥ አለ። ለምሳሌ ደጋሽ አለ፣ ምንበልም ጋባዥም አለ። ለበልም የሆነ ቤት ሄደን ብላ ቤንጂ እንዴ ይጨምራሉ፣ ባናት ይጨምራሉ። ጥስቅ አድርገህ በልተህ ስትነሳ በስመ አብ አንተ ቅድም ያን ሁሉ ስጨምር ሲበላ ሲነሳ አረ በስመ አብ እማይጠግበው ነው እንዴ? እኔ እኮ በቃኝ ይላል ብዬ እንኳን አስቤ ነበር የሚሉ ሰዎች አሉ። ዝም ብሎ ስለጨመሩልህ ብቻ ወይ አይ ደግ ጋባዥ ነው ብላችሁ ተረጋጋችሁ አትበሉ። ገማች አለ በዛ ልክ ተረዳችሁኝ አይደል? በቃችሁ ትንሽ ብሉና ሰው ቤት ሳይጋብዛችሁ ምግብ ጥርግ አድርጋችሁ ለመብላትና ማዕድ ሌላ ለመስጠረፍ አትሞክሩ። በእርግጥ ማዕድን ጥርግ አድርጎ መብላትና መጨረስ አይመከርም። እሱንም አሁን ይነግረናል ሲራክ ማለት ነው። ልጄ ሆይ አድምጠኝ፣ ምክሬንም አትናቅ፣ ኋላ ነገሬን ታገኘዋለህ። ምንም እንዳታጣ በምትሰራው ስራ ሁሉ ደካማ አትሁን። ለጋስን ሰው በስራው ማማር ይመርቁታል፣ የደግነቱ ምስክርነት የታመነ ነው። ንፉግ ሰውንም በክፉ ስራው ይረግሙታል ይላል። ገባችሁ? ይሄ በስራችን የምንመሰገንና የምንረገም ሰዎች ነው። አንዳንዴ መልካም ስራ ሰራን ብለንም ብዙውን ጊዜ እንደው ደማችሁ መራራ ከሆነ በሰዎች ዘንድ መልካም አደረግኩ ብላችሁ አስባችሁ መልካም ነገር ስታደርጉት በሰዎች ዘንድ ልትነቀፉ ትችላላችሁ። አይ ጥሩ አይደለም ብላችሁ የምታስቡ ነገርም ጥሩ አይደለም ብላችሁ የታወሱ ነገሮች ሊያስነቅፏችሁ ይችላል። ያንን ለመግለጽ ነው። እሺ እሺ ሌላው ምን ይለናል መሰላችሁ? ለጋስ ሰው በስራው ማማር ይመርቁታል፣ የደግነቱ ምስክርነትም የታመነ ነው። ንፉግም ሰውንም በክፉ ስራው ይረግሙታል፣ የክፋቱ ምስክርነትም የተረዳ ነው። መጠጥ ብዙ ሰዎችን አስቷቸዋልና ወይን በጠጣ ጊዜ አትታበይ። አሁን ደግሞ ወደ መጠጥ መጥቷል። እንዴት ናት እቺ የጠጭች ምዕራፍ ናት እቺ። በነገራችን ላይ መጽሐፍ ቅዱስ መጠጥን አይከለክልም፣ ግን ደግሞ አይከለክልም ተባለና ጠጥተህ ስክር ደግሞ ብሎ አይመክርም። ታዲያ ምን ሊለን ፈልጎ ነው? ስራ ከዚህ ጋር ምን ሊለን ፈልጎ ነው? ምን አለ መሰላችሁ? ጽኑ ብረትን እና በወናፍ ይፈቱታል። ጽኑ ብረትን በወናፍ ይፈቱታል። እንዲሁም ሁሉ የትዕቢተኞችን ልቦና ወይን ይፈትነዋል። ልድገምላችሁ መሰለኝ። ጽኑ ብረትን በወናፍ ይፈቱታል፣ እንዲሁም ሁሉ የትዕቢተኞችን ልቦና ወይን ይፈትነዋል። ይሄ ማለት በጣም ጠብቆ የታሰረን ብረት
በመፍቻ በፒንሳ እንፈታለን አይደለ? እናላለዋለን በሱ ትዕቢተኛ ሰውንስ በማጠጣት መጠጥ በመጋበዝ በማጠጣት ክር ሲል የዋህ እናደርገዋለን፣ ሞኝ እናደርገዋለን፣ እናጃጅለዋለን ማለት ነው። ታዲያ የተንኮል ነው። እንደዛ እንዳታደርጉ። የሰው ህይወቱ ወይን መጠጣት ነው። መጥኖ ለሚጠጣውም ሰው ደስታ ነው። እርሱ ለሰው ደስታ ሊሆን ተፈጥሯልና ወይን ለማይጠጣ ሰው ህይወቱን ምንድን ነው? ወይን ለማይጠጣ ሰው ህይወቱ ምንድን ነው? ለልብ ደስታ ነው፣ ለሰውነትም ሐሴት ነው። ወይንን መጥኖ በጊዜው መጠጣት መልካም ነው። ወይን የልቦና ሐዘንን ያስረሳል። ለሚያለቅስና ለሚያዝን ሰውም ወይንን አጠጣው። ሰነፍ ሰው ወይን በጠጣ ጊዜ ክርክርን ያበዛል፣ ይስታል፣ ይበድላልም። የመጠጥ ብዛት ኃይልን አያስገኝም፣ ቁስልንም አያሳጣም ይላል እዚህ ጋር። በእርግጥ በዚህ ዙሪያ አባቶቻችንና መምህራኖቻችን እንዲያብራሩት ተወዋለው። ግን እንደኔ ያው አብዝታችሁ አጠጡ ነው። ወይን ጠጥቶ ሳለ ባልንጀራህን አትቆጣው። ለምሳሌ አሁን በጣም የጠጣ ዘመድ እቺ ለኔ ናት፣ እቺ ነገር እቺ ቁጣ፣ እቺ ዱላ ለኔ ናት። የጠጣ ቤተሰብ ወይ ደግሞ ወንድም እህት አለም ደግሞ ባሎቻችን ወይ ጠጥቶ ሲመጡ ጮክ ብለን ተቆጥተን መናገር የለብንም። የጠጣው ወይን የባሰ እንዲያሰክረው እናደርጋለን። የጠጣው መጠጥ ማለት ነው። ለዛ ነው ልቡ ደስ ብሎት ሳለ አታሳዝነው። በጣም ተደስቶ ሳለ አታሳዝነው። የምትናፍቀውንም አትንገረው። እርሱ ሰክሮ ሳለ ጉዳይን አትለምነው፣ አትዘብዝበው፣ ወይ ደግሞ አታናደው፣ ወይ አታበሳጨው፣ ወይ ደግሞ አትጨጭቀው ማለት ነው። በዚህ ዙሪያ ላይ አባቶችን አናገራለሁ። ታዲያ ምግብን የዘለልኩላችሁ ቦታ አለ መሰለኝ። ትበላ ዘንድ ግድ ቢሉ ቀድማቸው ተነስ ከመብላትህ ምረፍ ይልና እዚህ ጋር ምግብን እንኳን ጨርሰን መብላት እንደሌለብን ነው የሚናገረው። ያ ምግብ ማዕድ ላይ የተረፈው ምግብ ያው እኛ ያስተረፍነው ትራፊ እንስጥ ብለን ሳይሆን አንዳንዴ እንደው በልተን የተወሰነ ከላይ ያስቀርተን ለተራበ ደግሞ ብናጎርስ መልካም ነው ለማለት ነው። ምግብን ከማዕድ ላይ ጥርግ አድርጎ ላለመብላት መሞከር ማለት ለምሳሌ አሁን ቤት ውስጥ ምግብ የለኝም ያለችኝን አቅርቤ እየበላው ነውና ያችን በሳህን ያቀረብኳትን ምግብ ጥርግ አድርጌ ከበላሁት በኋላ ወይ አንዴ ተራበ ሰው ደግሞ መጥቶ ደስ ለእግዚአብሔር ራበኛ እንደ ጉርሻ ቢለኝ ኬት አምጥቼ ልሰጠው? እግዚአብሔር ይስጥልኝ ያለችኝን በልቼ ጨረስኩ ካመነ አሁን በልቼ የተረፈቻለችኝ እቺን ጉርሻ ጉረስ እንደው ከራብ ያስታግሳል ብለን ብንሰጠው መልካም ነው። እንደ መልካምነት ብናስብና ብናደርግ ማለት ነውና እኔ ቪዲዮን በዚህ ላጠቃልል ነው። በነገራችን ላይ መጽሐፈ ሲራክ መጽሐፍ ምዕራፍ 34 ከቁጥር 12 ጀምሮ ያለው ስለ ምግብና ስለ መጠጥ ስለሚናገር ነው። እቺ ነገር ለነብላችሁ ይወደድኩትና እናንተ ግን መጽሐፈ ሲራክን ሙሉ ምዕራፍ አንብቡት። 34 ብቻ ሳይሆን ሙሉ ምዕራፍ አንብቡት። በጣም ጠቃሚና ደስ የሚል ነገር ነው ያለውና እኔ በጣም የምወደው መጽሐፍ ቅዱስ ክፍል ነው። በጣም የወደድኩት ነው መጽሐፍ ነውና ተጠቅማችሁ አንብቡት። የማጠቃለያ ጥሪ አድርጌ ቪዲዮ ልዝጋውና ልጨርስ። እንግዲህ ክርስቲያናዊ አመጋገብ በፍስክ ወቅት በምስጋና የሚጀምር በልከኝነት የሚመራ በፍቅር የሚካፈልና ከመንፈሳዊ ምግብ ጋራ የተያያዘ ነው። ስንበላም ሆነ ስንጠጣ ሁሉንም ለእግዚአብሔር ክብር እናድርገው። ማለት ለእግዚአብሔር ክብር ነው። ስንበላና ስንጠጣ ለእግዚአብሔር ክብር እናድርገው ሲባል የሰጠንን አመስግነን ከበላን እግዚአብሔርን አከበርን። አገኘን ብለን ደግሞ ካገበሰበስን እንደነገርኳችሁ እንደቀደሙ በቃ ለስጋ ፈቃድ ብቻ ኖርም ማለት ነው። ስለዚህ መልካም ነገሮችን እያስብን በጸሎት ጀምረን በጸሎት እንዘጋ ብዬ ባይነኝ። ቪዲዮን ከወደዳችሁት ሰብስክራይብ በማድረግ ጀምሩና ላይክ አድርጋችሁ ለወዳጅ ዘመዶቻችሁ ሼር አድርጉት። እስከ ፍስለታ ድረስ ደግሞ በዚህ በጾም በፍስክ ምግብ ዙሪያ አንዳንድ ነገሮችን እናወራለን፣ እንወያያለን።
ለዛሬ ግን ይበቃናል። መልካም የፍስግና የደስታ ወቅት ይሆንላችሁ። ስላደመጣችሁኝ አብራችሁን ስለቆያችሁ በጣም አመሰግናለሁ። ከልብ አመሰግናችኋለሁ። መንፈሳዊ ህይወትን እምንኖር እምንቀጥል፣ በመንፈሳዊ ህይወት እምናድር፣ ቃሉን እምንሰማ፣ ቃሉን እምናከብር፣ በስጋው ደግሞ ከብረን እምንኖር ለመንግስቱ ወራሽ ያድርገን። እወዳችኋለሁ። መልካም ቆይታ። አካውንቲ ሰብስክራይብ ማድረግ እንዳይረሳ እባካችሁ። ይደግልኝ።